ዋላችሁ ቤተሰብ። ዛሬ የማሳያችሁ የዩቲዩብ ካስተማይዜሽን ይሆናል። እንዴት አድርገን ካስተማይዝ እንደምናደርግ ዩቲዩብ መጀመሪያ ዩቲዩብ እንዴት እንደሚከፈት ቻናል እንዴት እንደሚከፈት አሳይቻችኋለሁ። ዛሬ ደግሞ የዩቲዩብ ቻናል ካስተማይዜሽን ወሳኝ የሆነ ካስተማይዝ አሞላል አሳያችኋለሁ። ካስተማይዝ ለማድረግ መጀመሪያ ወደ ጉግል ክሮም ነው የምንሄደው። በጉግል ክሮም እንገባለን ማለት ነው። ከዛ ጉግል ክሮም እንደገባን ጉግል ክሮም እንደገባን ስቱዲዮ ዶት ዩቲዩብ ዶት ኮም ብለን ሰርች እናደርጋለን። ከዛ ወደ ዩቲዩብ ስቱዲዮ ያስገባናል። ቀጥታ ወደ ስቱዲዮ ያስገባናል ማለት ነው። ስትጽፉ ወደ የላይኛው ነው ሰርች የምታደርጉት። ወደ ስቱዲዮ ቀጥታ እንገባለን። ዋይት ስቱዲዮ የምትለው አፕሊኬሽን በጣም የምታሳስብ ስለሆነ በጣም የምታስቸግር ስለሆነ እንዳታስገቧት። ከዛ ዩቲዩብ ስቱዲዮ ወደ ከፈትነው ቻናል ያስገባናል። እንደምታዩት ከጎን ብዙ እንትኖች አሉ። 3 ቀስቷ ስንነካ ዳሽቦርድ፣ ኮንተንት አናላይቲክስ፣ ኮሚኒቲ፣ ሳብታይትል፣ ኮንተንት ዲቴክሽን፣ ኤርን፣ ካስተማይዜሽን፣ አውዲዮ ላይብረሪ የሚሉ አሉ። እነሱ አንድ በአንድ አሳያችኋለሁ። ለዛሬ የምናየው ካስተማይዜሽን ይሆናል። ካስተማይዜሽን ወሳኝ ቦታ ስለሆነ ከዛ ካስተማይዜሽን ገባን። ካስተማይዜሽን ስንገባ የምናስተካክላቸው ብዙ ሴቲንጎች አሉ። ከነሱ መጀመሪያው ባነር ነው። ባነር የቀይ የምታዩት ባነሩ ነው። ባነሩ ካልቀየር ነው ባነሩ እኛ የምንሰራው ስራ ካላመለከተ ሞኔታይዝ መሆን አንችልም። እና ባነር ለመቀየር አፕሎድ ብለን እንገባለን። አፕሎድ ብለን ባነር እዚህ የሰራ ነው ካለ ከዚህ እናስገባለን። ካልሰራን ደግሞ ካንቫ ላይ እናዘጋጃለን። ባነር፣ ሎጎ፣ ኢሜጅ ካንቫ ብዙ ስራ አለው። ግን ለጊዜው ከካንቫ እንወስዳለን። የባነር ዩቲዩብ ባነር እንወስዳለን። ባነር በቻት ጂፒቲ መስራት እንችላለን። ግን እሱ አማርኛ ስለማይጽፍልን ትንሽ ሊያስቸግር ይችላል። በእንግሊዘኛ ከሆነ ቀጥታ ቻት ጂፒቲ ይበልጣል ማለት ነው። እና ወደ ካንቫ ገባን። ካንቫ ላይ ዋት ዊል ዩ ዲዛይን ቱዴይ፣ ዛሬ ምን ልስራልህ እያለን ነው። እዚህ ላይ ምን ብለን ሰርች እናደርጋለን። ወደ ታች ወረድ እናደርጋታለን። ዩቲዩብ ባነር ዩቲዩብ ባነር ዩቲዩብ ባነር እንለዋለን። ራሱ አመጣለን። ዩቲዩብ ባነር እሺ፣ ዩቲዩብ ባነር አመጣለን። ወደ ታች የወረድ እናያለን። የትኛው ባነር የትኛው ደስ እንደሚለን ለማየት ነው። ለምሳሌ ስለ መዝናኛ የምንሰራው ከሆነ ለመዝናኛ የሚስብ ባነር ለመዝናኛ የሚሆን፣ ስለ ትምህርታዊ የምንሰራ ከሆነ ለትምህርታዊ የሚሆን፣ ስለ ትራቭል የምንሰራ ከሆነ ስለ ትራቭል የሚመች ከሱ ጋር የሚመች ነው። እና እንዲህ የወረድን እንመርጣለን ማለት ነው። እንዲህ የመረጥን እንወርዳለን። ደስ ያለን እንመርጣለን። እሺ ለምሳሌ እኔ የሂስትሪ ባነር ስለሚፈልግ ለሂስትሪ የሚመቻ ያለው ማለት ነው። አሁን እዚህ ላይ ይሄ ደስ ብሎኛል። ይሄ ክሊክ አደርጋለሁ። ክሊክ እናደርጋለን። ክሊክ ስናደርግ ኤዲት የምናደርገው ቦታ ያስገባናል። የራሳችን ስም እነሱ የጻፉት ጽሁፍ እኛ በራሳችን እንቀይረዋለን ማለት ነው። እነሱ እንደሰሩት አይደለም። እና ይሄ ጽሁፍ ለመቀየር ምን እናደርጋለን? እዚህ ላይ ክሊክ እናደርጋለን። እዚህ ላይ ያዘልኝ፣ አያችሁ ያዘልኝ። እና አሁን እኔ ለማጥፋት ነው የፈለኩት። ይሄም እነሱ የሰሩት ማጥፋት አለብን። ይሄ ሙሉ በሙሉ አጥቁሮ ይዘታል። ሙሉ በሙሉ ሳይሆን የፈለኩትና አሁን ጽሁፏ ብቻ ነው። ጽሁፏ ዳብል ክሊክ እናደርጋታለን። እሺ ያዘችልኝ። በዚህ በኤክስ አጠፋታለሁ። አጠፋዋት። እዚህ ቀስቷ ወደዚህ ወስዳለሁ። በትዕግስት ነው የምትጠብቁት። ዳብል ክሊክ ስታደርጉት ወዳልሆነ ቦታ ሊሄድ ይችላል። ይሄ በራሱ አንድ ፕሮግራም እናስይዘው ነበር፣ ግን ቪዲዮ እንዳይረዝምባችሁ ብዬ ነው።
እዚች ላይ ክሊክ እናደርጋለን። መጀመሪያ እነሱ ያደረጓት ጽሁፍ ማጥፋት አለብን የነሱ ጠቋሚዋ ጓደኞቼ። እንደዛ አድርጋችሁ ካስተካከላችሁ በኋላ ባነር ታስገባላችሁ ማለት ነው። እንግዲህ እኔ ያስተካከልኩት ነገር መጀመሪያ ስለነበረ አስገብቻለሁ። የሂስትሪ ቼንጅ ብዬ አስገብቻለሁ። ቼንጅ ስትሉ ወደ ሰራችሁት ኢሜጅ ያስገባችኋል ማለት ነው። ሎጎም ተመሳሳይ እንደዛ ሎጎም ቼንጅ ብላችሁ እዚህ ካስተማይዝ ያደረጋችሁ ከእናንተ ጋር ስራ የሚመሳሰል ታስገባላችሁ ማለት ነው። ከዛ ቀጥለን የምናደርገው ምንድነው? ስማችን እንሰጣለን። ስም እንሰጣለን የግድ ለምሳሌ ይሄ እኔ ሂስትሪ ብያለሁ። ሂስትሪ ግን መጀመሪያ ስለቀየርኩት ከ14 ቀን በኋላ ነው እንጂ አያስቀይረንም። አንዴ ስትቀይሩት ከ14 ቀን በኋላ ነው የሚያስቀይራችሁ። ለምሳሌ እዚህ እንስተው ከ14 ቀን በኋላ ነው መቀየር የምትችለው ብሎ ይከለክለኛል። ታያላችሁ። ከዛ ከጻፍን በኋላ ፐብሊሽ እንዳትረሱ ከላይ ያለች። እሺ ወደ ኋላ ሚኒማይዝ እናደርጋለን። ፐብሊሽ ላለው ፐብሊሽ ላላችሁ ቆፎ ቢዚ የሆነ ነው። ሰብታይትል ቼንጅ ዛሬ ቀይሮልኛል፣ ግን ከ14 ቀን በኋላ ሊላችሁ ይችላል። ይሄ ማየት አለባችሁ። ከዛ ቀጥሎ አድ ላንጉጅ የሚል አለ። ላንጉጅ መጨመር ትችላላችሁ፣ ቆይታችሁ መጨመር ትችላላችሁ። እሱ አስቸኳይ አይደለም። አድ ሊንክ የሚል አለ። ከስር ስታዩት ሊንክ ለእናንተ ድርጅቶች ሊያገኟችሁ ሲፈልጉ በኢሜይላቸው አማካኝነት ስለሚያገኙ ሊንክ መጨመር ትችላላችሁ። የፌስቡክ፣ የቲክቶክ፣ የኢንስታግራም፣ የሌላም መጨመር ትችላላችሁ። እሱም አስቸኳይ አይደለም፣ ግን ኢሜይል አድረስም መጨመር ትችላላችሁ። ሌላ ቪዲዮ ዋተርማርክ የሚል አለ ከስር። ቪዲዮ ዋተርማርክ ማለት በእናንተ ቪዲዮ ሳብስክራይብ አድርጉኝ የሚል እንትን አለ፣ ሳብስክራይብ በተን አለ። እሱ ራሱ እንዲያደርግላችሁ አውቶማቲክ ራሱ እንዲያደርግላችሁ መጨመር ትችላላችሁ። ለመጨመር አፕሎድ ትላላችሁ። አፕሎድ ለምሳሌ እዚህ መጀመሪያ ታዘጋጃላችሁ። ከፒክሰልስ ታወርዳላችሁ። ያወረዳችሁ ካለ ነው አፕሎድ አድርጋችሁ የምታስገቡት። ለምሳሌ እዚህ እኔ አፕሎድ ያደረግኩት ካለ ያለው ከሌለ አዘጋጅተን ነው የምናስገባ። ግን በቪዲዮአችሁ ራሱ አውቶማቲክ እንዲያስገባላችሁ ነው። ከቪዲዮ ጋር አብራችሁ ማስገባት ትችላላችሁ። እሱ የሚያሳስብ አይደለም፣ እንድታውቁት ብዬ ነው። ሌላ ቀጥሎ ዋናው ሴቲንጉ ከስር አለች። ሴቲንግ የምትል የምታስተካክሏት ሴቲንግ አለች ከስር ሴቲንግ ትገባላችሁ። ከዛ ከሴቲንግ በኋላ እስከሚከፍትልን ጠብቃላችሁ። ጀነራል የሚል አለ፣ ቻነል የሚል አለ፣ አፕሎድ ዲፋልት የሚል አለ፣ ፐርሚሽን፣ ኮሚኒቲ ሞደርናይዜሽን፣ አግሪመንት የሚል አሉ። ዋና የምታስተካክሉ ሴቲንግ ላይ እዚህ ቻነል ወደ ታች ትወርዳላችሁ። ወደ ታችኛዋ ቻነል ትወርዳላችሁ። ቻነል ስትወርዱ ዋናው የምትሞሉት እዚህ ላይ ነው። ቻነላችን ሰርች ተደርጎ አይገኝም፣ ቻነላችን ችግር አለው የምትሉ ልጆች አሁን እዚህ ላይ ቤዚክ ኢንፎ ያልሞላችሁት ነገር አለ። ኪወርድ ቤዚክ ኢንፎ ላይ ካንትሪ ኦፍ ሬዚደንስ ዩናይትድ ስቴትስ ብለነዋል። መጀመሪያ ስንከፍት አሳይቻችኋለሁ። ኪወርድስም በሙሉ ታስገባላችሁ። ከእናንተ ጋር የሚስማማ ከእናንተ ጋር የምትሰሩት ኪወርድ መስራት ከከበዳችሁ ቻትጂፒቲ ስራልኝ ብላችሁ ራይት ሚ ኤ ኪወርድ ፎር የምግብ ቤት ከሆነ የፉድ ካላችሁ፣ የትራቨል ከሆነ የትራቨል ካላችሁ ኪወርድ ራሱ ይጽፍላችኋል። ኮፒ ፐስት ማለት በጣም ቀላል ነው እና ይሄ ኪወርድ ትሞላላችሁ ማለት ነው። ሌላ አድቫንስድ ሴቲንግ የሚል አለ። አድቫንስድ ሴቲንግ ኖ ፎር ኪድስ የሚል እንደምናደርገው ስንከፍት አሳይቻችኋለሁ። ለህፃናት የሚሆን የምትሰሩት ከሆነ የስ ፎር ኪድስ ትላላችሁ፣ ካልሆነ ደግሞ ኖ ፎር ኪድስ ትላላችሁ። ወረድ ብላችሁ አውቶማቲክ ካፕሽንስ የሚል ድኖት አለው አድርጉት። ራይት ዋን ስዋት አውቶማቲክ ዲቤጊንግ የሚል አለው። አውቶማቲክ ዲቤጊንግ ማኑዋል ሪቪው ዲስክራይብ ፎር ፐብሊሽንግ ይሄ አለው በሉት፣ ችግር የለው። አንብባችሁትም ምን ያለ መሆኑን መርዳት ትችላላችሁ። ለማንበብ ስለሚረዝም ነው እንጂ ይሄም አለው ብትሉት የሚያመጣው ነገር የለም። ሌላው እዚህ እንዳላችሁ አፕሎድ ዲፋልት የሚል አለች።
የምትላለች ከቻነል ስር አፕሎድ ዲፋልት ላይ ቤዚክ ኢንፎ የሚል አለ። ይሄ መሰረታው ነው በጣም ቤዚክ ኢንፎ። እናንተ ምን እየሰራችሁ መሆኑ ዩቲዩብ እንዲያውቅ ነው። እናንተ ምን እየሰራችሁ እንደሆነ ዩቲዩብ ካላወቀ የእናንተ ቪዲዮ በፍጹም ለሰው ሼር አያደርግላችሁ። ይሄ ቤዚክ ኢንፎ ታግስ ነው የምትሰሩት ታግ ትሰጡታላችሁ። መስራት ከከበዳችሁ ቻትጂፒቲ ላይ ይሰራላችኋል። ለምሳሌ ስለ ትራቨል የምትሰሩ ከሆነ ትራቨል ታግስ ጊቭ ሚ ትራቨል ታግስ ብላችሁ እስከ 500 የሚሆን ቃል በኮማ እያደረጋችሁ ታስገባላችሁ። ኮፒ ፔስት። ቤዚክ ኢንፎ ማለት እናንተ ምን እየሰራችሁ እንደሆነ ዩቲዩብ የሚያውቀው ነው። እናንተ ምን እየሰራችሁ እንደሆነ ዩቲዩብ ካላወቀ ቪዲዮአችሁ በተአምር ሪኮመንድ አያደርግም። ስለዚህ ይሄ በጥንቃቄ መሙላት አለባችሁ ቤዚክ ኢንፎ ላይ። ከዛ ወደ ታች ስትወርዱ ቪዚቢሊቲ የሚል አለ፣ አድ ታግስ የሚል አለ። ታጎች ትጨምራላችሁ። የእናንተ ታግ ነው የሚወስነው። እዚህ መጨመር እንትን አንልም። ከዛ ከቤዚክ ኢንፎ ቀጥላችሁ አድቫንስድ ሴቲንግ የሚል አለ። አድቫንስድ ሴቲንግ ላይ ላይሰንስ፣ ላንጉጅ ኤንድ ካፕሽን ሰርቲፊኬሽን፣ ቪዲዮ ላንጉጅ። ይሄ በቪዲዮ የጨመራችሁ ስለምትሄዱ የሚያስቸግር አይሆንም። ግን ላይሰንስ የሚል አለ። እዛ ላይ ክሊክ ስታደርጉ ስታንዳርድ ዩቲዩብ ላይሰንስ፣ ክሪኤቲቭ ኮመን አትሪቢሽን የሚሉ አሉ። ስታንዳርድ ዩቲዩብ ላይሰንስ ካደረጋችሁ የእናንተ ቪዲዮ ማንም ቆርጦ አይወስድም። ማንኛውም የእናንተ ቪዲዮ ዳውንሎድ አድርጎ አፕሎድ ማድረግ አይችልም። እናንተ አትፈቅዱም ማለት ነው። ክሪኤቲቭ ኮመን ካደረጋችሁ የእናንተ ቪዲዮ ሌላ ሰውም ፖስት ሊያደርገው ይችላል፣ ሼር ሊያደርገው ይችላል። ፍቃድ ሰጣችኋል ማለት ነው። ስለዚህ እናንተ የምታደርጉት ስታንዳርድ ዩቲዩብ ላይሰንስ ነው የምታደርጉት። ከዛ ቀጥሎ ከጎኗ ካታጎሪ የምትላለች። ካታጎሪ ላይ ክሊክ ስታደርጉ እናንተ የምትሰሩት ነገር ማለት ነው። እዚህ ላይም መሙላት አለባችሁ። እናንተ ምን እየሰራችሁ መሆናችሁ ዩቲዩብ ማወቅ አለበት። እነዚህ 15 ነገሮች አሉ። እናንተ ምን ትመርጣላችሁ? መዝናኛ ነው፣ የፊልም ነው፣ የሆቴል ነው፣ የቱሪዝም ነው፣ የብሎግ ነው፣ የሳይንስ፣ የትራቨል፣ የስፖርት። እናንተ የምትሰሩት እዚህ ላይ ታስቀምጣላችሁ። ለምሳሌ እኔ ኤዱኬሽን ነው የምፈልገው፣ ኤዱኬሽን አድርጋለሁ። ከዛ መጨረሻ ላይ ሴቭ ማድረግ እንዳትረሱ። ይሄ ዋና ምን እየሰራችሁ እንደሆነ ዩቲዩብ የሚያውቀው ነው። እና ኮመንትስም ኦን ማድረግ አለባችሁ። ኮመንት ሰው እንዲሰጣችሁ። ሞዴሬሽንም ቤዚክ ብታደርጉት ችግር የለውም። ሌላ እየገባችሁ ማንበብ ትችላላችሁ። ግን ዋና የእናንተ ቪዲዮ ሪኮመንድ እንዳይሆን የምታደርግ እቺ ቤዚክ ኢንፎ የምትለው አፕሎድ ዲፋውንት ገብታችሁ ቤዚክ ኢንፎ የምትላለች እዚህ ላይ ዲስክሪፕሽን በደንብ መጻፍ አለባችሁ። እናንተ ዲስክሪፕሽን ቻትጂፒቲ በቀላሉ ነው የምጽፈው። ራይት ሚ ዲስክሪፕሽን ብላችሁ በእንግሊዝኛ ትክክል ትሰጡታላችሁ። ወዲያው ነው የምጽፍላችሁ። ቋንቋ ካልተገባባችሁ በሚጽፍ ሰው አጽፋችሁም የግድ ያህል ካልሞላላችሁ ቪዲዮአችሁ ምንም ሊታይ አይችልም። ቤዚክ ኢንፎ ላይ ትጠነቀቃላችሁ ማለት ነው። እና ይሄ ካስተማይዜሽን በጣም ይጠቅማቸዋል ብዬ አስባለሁ። እየቀረ ካለ ደግሞ እያንዳንዱን ስለዋለን ቪዲዮ እንዳይረዝምባችሁ ብዬ ነው። ስለተከታተላችሁኝ በጣም አመሰግናለሁ። ይሄ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማየት እንዳትረሱ። ቻው።